በፒኤችዲ የሚሆን በኤምኤስሲ ቴሲስ ዲፌንስ ጊዜ እቺ ጥያቄ የማቀር ጥያቄ ናት። በኤግዛሚነሮች ዘንድ ፍሪኩዌንትሊ የምትጠየቅ ጥያቄ ናት። ምንድናት? ካን ዩ ሰመራይዝ ዩር ቴሲስ ኢን ዋን ሴንተንስ ኢን 2 ሚኒትስ ሊሉን ይችላሉ ማለት ነው። አስቡት። ዲዘርቴሽን ዲፌንስ ከሆነ ከ150 ፔጅ እስከ 300 ሊሄድ ይችላል። ኤምኤስሲ ቴሲስ ከሆነ ከ100 ፔጅ እስከ 150 ፔጅ ሊሆን ይችላል። እንዴት ነው በአንድ ሴንቴንስ ሰመራይዝ የምናደርገው? ገብቶሻል? ጥያቄ ውስጥ ገብተናል። ስለዚህ ይህን ጥያቄ ለመመለስ ምን አካባቢ ዞር ዞር ማለት አለባቸው? አብስትራክታቸው አካባቢ። ያው አብስትራክት ባለፈው እንዴት እንደምጽፉ ነግሬያቸዋለሁ። ኢምፖርታንስ ትጀምራላችሁ። ከእናንተ ኤሪያ ሪሰርች ኤሪያ ኢምፖርታንሱን ጋፑን ትጠቅሳላችሁ። ከዛ ኦብጀክቲቭ አለ፣ ከዛ ሜቶዶሎጂ አለ፣ ከዛ ኪ ፋይንዲንግ አለ፣ ከዛ ኢምፕሊኬሽን ኦፍ ፋይንዲንግስ አይደል? በዚህ ወይ ሰመራይዝ ማድረግ እንችላለን። ስለዚህ ካን ዩ ሰመራይዝ ዩር ቴሲስ ኢን ዋን ሴንተንስ ስንባል ኢን 2 ሚኒትስ ስንባል አብስትራክት አካባቢ ማቃኘት አለብን። አብስትራክታችንን ማስተር ማድረግ ይጠበቅብናል። ስለዚህ እንዴት ነው የምመልሱት? ኢን ሾርት ማይ ቴሲስ ኢንቨስቲጌትድ ትሉና ፕሮብሌሙን ትጠቅሳላችሁ። ማይ ቴሲስ ኢንቨስቲጌትድ ትሉና ፕሮብሌሙን ትጠቅሳላችሁ። ከዛ ባይ ዩዚንግ ትሉና ሜተዱን ትጠቅሳላችሁ። የተጠቀማችሁትን ሜተድ ቱ ዴሞንስትሬት ትሉና ኪ ፋይንዲንጋችሁን ትጠቅሳላችሁ። which is significant because ትሉና ኮንትሪቢዩሽናችሁን ትጠቅሳላችሁ። ስለዚህ እቺን አካታችሁ ሰመራይዝ ካረጋችሁ በጣም በጥሩ ሁኔታ አንደርስታንድ እንዳረጋችሁ ቴሲሳችሁ ማስተር እንዳረጋችሁ ኤግዛማይነር ይረዳል ማለት ነው። ስለዚህ ማይ ቴሲስ ኢንቨስቲጌትድ ትሉና ፕሮብሌሙን ትጠቅሳላችሁ። ባይ ዩዚንግ ሜተዳችሁን ትጠቅሳላችሁ። ቱ ዴሞንስትሬት ትሉና ኪ ፋይንዲንጉን ትጠቅሳላችሁ። ከዛ ሲግኒፊካንስ which is significant because ትሉና የራሳችሁን ኮንትሪቢዩሽን ሊስት ታረጋላችሁ ማለት ነው። ስለዚህ ከወደዳችሁ ሼር እና ሪፖስት አድርጉት።